ሰላም እንዴት ናችሁ? እስኪ ዛሬ ደግሞ ይችን የኤአይ ተግባር ላሳያችሁ ይዤላችሁ መጥቻለሁ። በቴሌግራም ጋር ሜቢ ታይ ፎቶዎችን ኤዲት ማድረግ ብንፈልግ በምን አይነት መንገድ ይቻላል የሚል ነገር ነው። ለምሳሌ እቺ ክሎዝ ኦና የምትለዋ ታያችኋለች። እዚህ ጋር ክሎዝ ኦና ኤአይ ፎቶ ሄድሾት የምትላለች እሷን ነገር እሷን ቦት አድ ካደረግን በኋላ ፎቶአችንን በዚህ መልኩ አድ ብናደርገው ምን አይነት ምስል ሊሰጠን ይችላል? ያው ልብሳችንን የመቀያየር ስራ ነው የሚሰራልን ይሄኛው ኤአይ። በርግጥ ይሄንን አፕላይ በማድረግ የተለያዩ ፎቶዎችን ኤዲት ማድረግ ይቻላል በቀላሉ። አቫተር ከፈለኩ አቫተር የምንለው ሜቢ በእንደዚህ አይነት ዲዛይን አሁን ለምሳሌ የመጀመሪያውን ዲዛይን በመርጣት ምን አይነት ፎቶ ይሰጠኛል የሚለውን እስኪ እንየው። ቶታሊ ሜቢ አንዳንድ እንደዚህ ማስታወቂያ ሊሰጠን ይችላል። ማስታወቂያውን ማየት ካለብን ልናየው እንችላለን። ይሄንን የሚመስል ፎቶ ሰጥቶኛል። እኔ በጣም የሚገርም ነው። እንግዲህ አቫተር እንግዲህ ፎቶውን ይመስላል አይመስልም ሌላ ጉዳይ ሆኖ ግን በዚህ መልኩ ምን ማድረግ እንችላለን? ፎቶአችንን ኢቭን በኤዲቲንግ ጉርድ ፎቶ ሰጥቶት በእንደዚህ አድርጎ ፎቶ ሊሰጠኝ ይችላል ማለት ነው። እኔ የተለያየ አይነት እንትኖችን ብንጠቀም የፎቶ አይነቶችን ብንጠቀም ወይም ደግሞ እዚህ ካታጎሪስ ላይ ብዙ አሉ። በርግጥ ፕሮ የሚብሉ አሉ፣ ፍሪ ያልሆኑ ናቸው ፕሮዎቹ። ስለዚህ ፍሪ የሆኑትን አቫተር በዛ ቅድም ባየነው መንገድ መስጠት እንችላለን። አሁን ደግሞ እስኪ ክሎዝ በልብስ ለምሳሌ ፍሪ ለምሳሌ የዚህኛዋን ሸሚዝ አይነት ልስጣው እስኪ ምን አይነት ቪዲዮ ይሰጠኛል? ይሄንን ተጠቅመን እዚህ ጋር ማስታወቂያዎች ምናልባት ማየት ካለብን ልናይ እንችላለን። አለያ ግን እዚህ ምንም የማይዝ አድርጌ እዚህ ጋር በመጣ የሰጠሁትን ቪዲዮ እዚህ ጋር ማየት እንችላለን ማለት ነው። ማስታወቂያው ምናልባት እዚህ ጋር ሲያልቅ የሚመጣውን ሪዛልት በጋራ የምናይ ይሆናል። ካታጎሪያችንን ከመረጥን በኋላ ይሄው ወይ አቫተር ወይም ደግሞ ክሎዝ በሚለው ገብተን ከመረጥን በኋላ የሚመቸንን አይነት ስታይል መምረጥና ማስቀመጥ እንችላለን። ማስታወቂያውን ስንጨርስ በዚህ መልኩ እንደምታዩት እንግዲህ በዚህ መልኩ ሱፍ አልብሶኛል። እንደ አስፈላጊነቱ እኛም ምን ልናደርግ እንችላለን ማለት ነው። በዚህ መልኩ ኤአይ ልንጠቀም እንችላለን። አመሰግናለሁ ስለተከታተላችሁ እናመሰግናለን።